በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላምና በጤና አደረሳችሁ። ሁሉን ማድረግ የሚቻለው የዘመናት ፈጣሪ እግዚአብሔር ለሚቀጥለው ዓመት ራሳችንን በበለጠ ለእርሱ የምናዘጋጅበትን የንስሐ ዘመን ሰጥቶን ትንሣኤውን እንድናከብር ፍቃዱ ይሁንልን። በመግቢያዬ በግዕዝ ቋንቋ ያነበብኩት ታሪክ ቅዱሳት መጻሕፍትም ሆኑ ራሱ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ትምህርቱ አስቀድሞ እንደተናገረው ኃጢአትን ሽሮ ዲያብሎስን አስሮ ሞትንና መቃብርን አሸንፎ ሲኦልን ባዶዋን አስቀርቶ አዳምን ነፃ አውጥቶ በታላቅ ኃይልና ሥልጣን በሦስተኛው ቀን ከተነሳባት ቅጽበት ጀምረን እስከ ጰራቅሊጦስ ድረስ ማለትም እስከ 50ኛው ቀን ድረስ የማንኛውም መንፈሳዊ አገልግሎት መክፈቻና መዝጊያ መጀመሪያና መደምደሚያ ሆኖ የሚያገለግል የድል አዋጅ ነው። በመሆኑም ዛሬ የመድኃኔ ዓለምን የማዳን ሥራና የድኅነተ ነፍሳችንን ታሪክ መሠረት አድርገን ስለ ትንሣኤና የትንሣኤው ምክንያት ስለሆኑት የተወሰኑ ነጥቦች እንማራለን። በመጀመሪያ ግን ትንሣኤ ስለሚለው ቃል ትርጉም፣ ታሪክና ይዘት እንዲሁም በአጠቃላይ ስለ ትንሣኤ ሙታን ሁኔታ በመጠኑ እናያለን። ስለ አንድ ነገር ስንማር በመጀመሪያ ማወቅ ያለብን የምንማረውን ነገር ማለትም ስያሜውን፣ የስሙን ወይንም የቃሉን ትርጉም በማራቀቅ ነው፣ በመተርጎም ነው። ስለዚህ ለመሆኑ ትንሣኤ ማለት ምን ማለት ነው? ቋንቋውስ ምንኛ ነው? ይዘቱስ ምንድን ነው? የሚለውን በሚገባ ለያይተን እናያለን። ትንሣኤ የሚለው ቃሉ የግዕዝ ቃል ነው። ግሱ ወይም አንቀጹ ተንሥአ የሚባለው ሲሆን በአማርኛ በቀላሉ ቀጥታ ሲተረጎም ማለት ነው ተነሳ ማለት ነው። በአማርኛ ተነሳ ሲባል ብዙ አይነት ትርጉሞች ይኖሩታል። ከነዚህም መካከል ከመቀመጫ መነሳት፣ ከስልጣን መነሳት፣ ከመሬት መነሳት፣ ከእንቅልፍ መነሳት፣ ከመቃብር መነሳት ወይም ከመቃብር ተነሳ ወዘተ የሚባሉት ቃላት ይገኙበታል። እነዚህ እያንዳንዳቸው ራሳቸውን የቻለ ይዘታዊ ትርጉም አላቸው። ከዛሬው ትምህርታችን ጋር የሚሄደው የመጨረሻው ሐረግ ሲሆን ከመቃብር ተነሳ፣ ከመቃብር መነሳት የሚለው ሐረግ ነው። ስለዚህ በዚህ ሐረግ ላይ እናተኩራለን ማለት ነው። ከመቃብር መነሳት፣ ከሞት መነሳት ማለት በፍጡራን ሕይወት ስናየው አንድ ሰው በሞተ ሥጋ ከዚህ ዓለም ከተለየ በኋላ ሥጋውና ነፍሱ ተለያይተው ወደሚመለከታቸው ቦታ ይሄዳል። ይህንን እውነት ጥበበኛው የኢየሩሳሌም ንጉሥ ሰሎሞን መጽሐፈ መክብብ በሚባለው መጽሐፍ ምዕራፍ 12 ቁጥር 7 ላይ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ በማለት ሰው በሞተ ጊዜ ነፍስና ሥጋው ተለያይተው እያንዳንዳቸው ወዴት እንደሚሄዱ ይነግረናል ማለት ነው። በመሆኑም አንድ ሰው በሞት ምክንያት ነፍስና ሥጋው ተለያይተው ከቆዩ በኋላ እንደገና ነፍሱና ሥጋው አንድ ሆነው ማለትም ሥጋው ከመቃብር ነፍሱ ከሰማይ ከእግዚአብሔር ተመልሰው መጥተው ሕይወት ኑሮት ልክ ከመሞቱ በፊት እንደነበረው በአካል ሲነሳ ከሞት ተነሳ ይባላል። በእርግጥ በምስጢረ ትንሣኤ ሙታን ከሞት ከተነሳን በኋላ የሚኖረን አካል ለየት ቢልም በአጠቃላይ መልኩ ግን ሥጋና ነፍስ አንድ ላይ ተዋህደው ይነሳሉ ማለት ነው። ስለዚህ አንድ ሰው ነፍሱና ሥጋው እንደገና ተዋህደው ሲነሳ ምን ይባላል? ከሞት ተነሳ ይባላል። ድርጊቱ ትንሣኤ ይባላል። ግሱ ተነሳ ነው። ድርጊቱ ደግሞ መነሳት ወይም ትንሣኤ ይባላል። ትንሣኤ ሙታን የሙታን ትንሣኤ ማለት ነው። ምን ለማለት ነው? ከሞት ተነሳ ሲባል ድርጊቱ ደግሞ ትንሣኤ ሙታን ይባላል ወይም የሙታን ትንሣኤ ይባላል። ይህ ትንሣኤ ለሚለው ቃል ሰዋሰዋዊ ትርጉሙ ነው፣ ቋንቋዊ ትርጉሙ። ስለ ትንሣኤ ሙታንና ይዘት ትንሣኤ ሙታን
ለማንና እንዴት እንደሆነ በብሉይ ኪዳን ብዙ ትንቢትና ምሳሌዎች ተነግረዋል። የተወሰኑትን ባጭሩ እንደሚከተለው እንመለከታለን። ነቢዩ ዳንኤል በትንቢቱ ምዕራፍ 12 ቁጥር 2 ላይ ከሙታን መነሳት ለሁሉም የሰው ዘር የተሰጠ ዕድል እንደሆነ ከተናገረ በኋላ የአነሳሱ ሁኔታ ግን ፍጹም የተለያየ ውጤት ያለው መሆኑን እንደሚከተለው ይገልጸዋል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረት ወይም ኀፍረትና ወደ ዘላለም ጉስቁልና ይሄዳሉ ይላል። ይህንን እውነት መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ በበለጠ ግልጽ በማድረግ ነቢዩ ዳንኤል ካንቀላፉት ብዙዎቹ በማለት ውሱን አድርጎ የገለጸውን በመቃብር ያሉ ሁሉ በማለት የሙታን ትንሣኤ በመቃብር ላሉ ሙታን ሁሉ መሆኑን እንደሚከተለው ይገልጸዋል። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ ይላል መድኃኒታችን ኢየሱስ ክርስቶስ። ሌሎችም ብዙ ተመሳሳይ ማስረጃዎች የሚነግሩን አንድ ታላቅ ነጥብ ቢኖር መነሳት ከሙታን መነሳት ለሁሉም ሲሆን የአነሳሱ አይነት ግን የተለያየ መሆኑን ነው። ነቢዩ ዳንኤል የአነሳስ ልዩነቱን በደፈናው ሲነግረን፣ መድኃኒታችን ኢየሱስ ክርስቶስ ግን የልዩነቱን ምክንያት መልካም በሰሩና ክፉ በሰሩ ሰዎች ወይም ክፍሎች መካከል የሚፈጠር ልዩነት መሆኑን ግልጽ አድርጎ ተናግሮታል ማለት ነው። ስለዚህ መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ለፍርድ ትንሣኤ ይነሳሉ በማለት ግልጽ አድርጎ አስቀምጦታል ማለት ነው። የልዩነቱን ምክንያት የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ከታላላቅ በዓላት አንዱ ሲሆን የክርስትናው ዓለም ታላቁ በዓልና የክርስትና ታሪክ ማዕከል ነው። የትንሣኤ በዓል የድህነታችን ማጠቃለያ፣ የሞትና የዲያብሎስ ሽንፈት ማረጋገጫ ነው። ዳግም ተነስተን እያንዳንዳችን የሰው ልጆች ማለት ነው ዳግም ተነስተን በሕይወት ለመኖራችን ተግባራዊ ማሳያ ነው የክርስቶስ ትንሣኤ። ምክንያቱም ለእኛ በኩራት በኩር ሆኖ ነው የተነሳው። ክርስቶስ ባይነሳ ኑሮ ክርስትና አይኖርም ነበር፣ ድህነትም አይኖርም። የሰው ዘር የሕይወቱ ፍጻሜ ምድራዊ ሞት ብቻ ይሆን ነበር። ምክንያቱም የእምነታችን ማዕከል ክርስቶስ ስለሆነ ክርስቶስ ባይነሳ ክርስትናችን ከንቱ ነው። ሐዋርያው ቅዱስ ጳውሎስ እንደሚለው ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ከንቱ ናት ይላል ሐዋርያው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ላይ። በመሆኑም የሕይወታችን ፍጻሜ ሞተ ሥጋ አለመሆኑን አውቀን እንደገና በክብር ተነስተን ከሞት በኋላ ሕይወት እንዳለን የምናረጋግጠው ወይም ከሞት በኋላ ሕይወት አለን ብለን የምናምነው እምነታችን በምስጢረ ትንሣኤ ሙታን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ስለተረጋገጠ ከሞተ ሥጋ በኋላ የመነሳት ተስፋችን እውን መሆኑ የተረጋገጠበት ዕለት ነው። በመሆኑ የሕይወታችን ፍጻሜ ሞተ ሥጋ አለመሆኑን አወቅን፣ በክርስቶስ ትንሣኤ ማለት ነው። እንደገና በክብር ተነስተን ከሞት በኋላ ሕይወት አለን ብለን የምናምነው እምነታችን ምስጢረ ትንሣኤ ሙታን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ስለተረጋገጠ ከሞተ ሥጋ በኋላ የመነሳት ተስፋችን እውነት መሆኑ የተረጋገጠበት ዕለት ነው የትንሣኤ ዕለት። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ወይም በአዳም በኩል ስለመጣ ትንሣኤ ሙታን በሰው በኩል ወይም በእጓለ እመሕያው ክርስቶስ በኩል ሆኗልና አንደኛ ቆሮንቶስ 15:20። ክርስቶስ ከሙታን ተነሳ ስንል መቼ ተቀበረ? ለምን ተቀበረ? ለምን ሞተ? ሕያው አምላክን ለዚህ ሁሉ የመከራ ጉዞ የዳረገው ምንድን ነው ብሎ መጠየቅ የማይቀር ሰብአዊ አስተሳሰብ ነው። ስለዚህ አምላክ ለምን የሰውን ባህሪ
ተዋህዶ ይህንን ሁሉ መከራ ሊቀበል ወደደ የሚለውን ጥያቄ መመለስ ደግሞ ተገቢ ይሆናል። እግዚአብሔር ሰብአዊ ፍጡርን ከማንኛውም ፍጡር ይልቅ በተለየ ሁኔታ ወዶታል። ምክንያቱም ሙሉ በሙሉ በተጨባጭ ማስረጃ ለመናገር ከሁሉም ፍጡራን ለይቶ የሚወደው መሆኑን የሚያሳዩ እውነቶችን ማሳየት እንችላለን። ከነዚህም ጥቂቶቹ የሚከተሉት ናቸው። የሥነ ፍጥረትን ታሪክ ስንመለከት የሥነ ፍጥረት ፈጣሪ እግዚአብሔር ከዕለተ እሁድ ጀምሮ እስከ ዕለተ ዓርብ የመጀመሪያዎቹ ሰዓታት ድረስ ከመላእክት እስከ ሊቃነ መላእክት፣ ከሰማይ እስከ ምድር፣ ከብርሃናት እስከ ጽልመታት፣ ከባህር እስከ የብስ፣ ከእንስሳት እስከ አራዊት፣ ከእጽዋት እስከ አዝሬት፣ በአጠቃላይ ሰማይንና መላዋን ምድርንና ሁለንተናዋን በውስጡ ያሉትን ሁሉ በውስጣቸው ያሉትን ሁሉ ከሰው ልጅ በስተቀር ሲፈጥር በቃሉ ብቻ ይሁን በማለት ነበር የፈጠራቸው። ሌላ የተለየ ትኩረትና የተለየ ቋንቋ ሳይናገር ማለት ነው። እንደዚሁ ለይኩን ወይም ይሁን በማለት ብቻ ነበር ስራውን የሰራው። በዕለተ ዓርብ ሰውን መፍጠር ሲፈልግ እንዴት እንደሚፈጥረው የአፈጣጠሩን አይነትና መንገድ አቀደ፣ ወሰነ፣ ተናገረ። ከዚያም በተናገረው ሁኔታ በተናገረው አይነት አደረገው፣ የሰውን ልጅ ፈጠረው። በመሆኑም ሰውን ከሌሎች ፍጡራን ሁሉ በተለየ መንገድ በተለየ ፍቅር በመልኩና በምሳሌው ሲፈጥረው በመልኩና በምሳሌው ሊፈጥረው ወሰነ። በመሆኑም ሰውን ከሌሎች ፍጡራን ሁሉ በተለየ መንገድ በተለየ ፍቅር በመልኩና በምሳሌው ሊፈጥረው ወሰነ። በውሳኔውም ጸንቶ ራሱን አስመስሎ በመልኩ ፈጠረው። ይህም ሰብአዊ ፍጡርን ገና ሳይፈጥረው አስቀድሞ ወዶታል እንድንል የሚያስችለን አንዱና ወሳኙ ነጥብ ነው። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አሰበ። አስቦም አልቀረም፣ በመልኩና በምሳሌው ፈጠረው። ዘፍጥረት 1:26። ሲፈጥረውም መልክና ምሳሌውን ብቻ አይደለም የሰጠው፣ በባዶ ቤትም አልነበረም የፈጠረው። ነገር ግን ለሰው ልጅ ሕይወት የሚያስፈልጉ ነገሮችን ሁሉ ካዘጋጀና ካሟላለት በኋላ ልክ እውነተኛ አፍቃሪ የሚወደውን ወዳጁ ድግስን ደግሶ ቤቱን አስውቦ ወይም አሳምሮ ለመብላት ለመጠጣትና ለማየትም የሚያስደስቱ ነገሮችን ሁሉ ካዘጋጀ በኋላ በክብር ወደ ቤቱ ጠርቶ እንደሚጋብዘው ሁሉ እግዚአብሔርም ለሰው ልጅ የሚያስፈልጉ ነገሮችን ሁሉ አስቀድሞ ከፈጠረና ካዘጋጀለት በኋላ በመልኩና በምሳሌው ፈጠረው። በተሟላ ሕይወት የሌሎች ስነ ፍጥረታት ሁሉ ንጉሥ አድርጎ በቤተ መንግሥት ማለትም በገነት አኖረው። ይህ ለማንም ለሌላ ፍጡር አልተደረገም። ይህ ሁሉ አጸፋ ወይም ምክንያት ወይንም ውለታ ያልተገኘለት ምክንያት አልባ ፍቅር መሆኑን በዚህ እናረጋግጣለን ማለት ነው። እግዚአብሔር ከሰው ልጅ ጋር ያለው ፍቅር ምክንያት አልባ ፍቅር ነው። ይህ ምክንያታዊ ፍቅር ነው። ማስረጃውም ይሄ ነው። ገና ሳይፈጥረው እንደወደደውና ሁሉንም ነገር እንዳደረገለት። ከዚያም በኋላ የሰው ልጅ ያለ ምክንያት የወደደው አምላኩ ያዘዘውን አንዲት ነጠላ ትእዛዝ እንኳን መጠበቅ አቅቶት አምላክነትን በመሻት ከአምላኩ ጋር ተጣልቶ ከክብሩ ተዋርዶ ከወደቀውና ለሰው ልጅም የመጀመሪያ ጠላት ጥንተ ጠላት ወይም ታሪካዊ ጠላት ከሆነው ከዲያብሎስ ጋር ተስማምቶ በአምላኩ አምላክነት ላይ ተነሳስቶ ከክብሩ ወደቀ፣ ከገነት ተባረረ፣ ከአምላኩም ተለየ፣ በጠላቱ በዲያብሎስ እጅና ግዛት ስር ወደቀ ማለት ነው የሰው ልጅ። እግዚአብሔር ግን ከዚያ ሁሉ በኋላ እንኳን በማይደበዝዘው ፍቅሩ ብቻ ተገዶ 5500 ዘመናት ሲፈጸሙ ከልጅ ልጁ ተወልዶ እንደሚያድነው ለአዳም ወይም ለሰው ልጅ ቃል ገባለት። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞትየ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ በሞቴ አድንሃለሁ
በማለት ተስፋ ሰጠው። መቅድመ ወንጌልን ይመልከቱ። ስለዚህ ከላይ ለምን ብለን ለጠየቅነው ጥያቄ መልስ የሚሆነን የሚወደውና በመልኩና በምሳሌው የፈጠረው የሰው ልጅ በኃጢአት ምክንያት የዘላለም ሞትን ስለሞተ ይህንንም ለልጆቹ ሁሉ ስላወረሳቸው ሁሉም የሰው ዘር በኃጢአት ተጠያቂ ስለሆነ ሰብአዊ ፍጡር ሊድን የሚችለው ንጹሕ ባህሪ በሆነው በእርሱ በእግዚአብሔር በኩል ብቻ ስለነበር ነው የሚለው ይሆናል መልሳችን። በእርግጥ እግዚአብሔር ሁሉንም ማድረግ የሚቻለው ስለሆነ በቃሉ በመናገር ብቻ ዓለምን ልክ እንደፈጠረው ሁሉ ማዳን ይችል ነበር። ግን እሱ ይህንን መንገድ የመረጠው የፍቅርን ይዘት ፍቅር ምን ማለት እንደሆነ ለማሳየት መሆኑ ግልጽ ነው ማለት ነው። ምክንያቱም ፍቅር የሚገለጸው በሥራ ብቻ ስለሆነ ነው። ይህም ፍቅር ምክንያት አልባ ፍቅር፣ እንዲሁ ያለ ዋጋ የተሰጠና የተከፈለ ፍቅር ነበር። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና። እንዲሁ ማለት ያለ ምክንያት ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ሁላችንንም እኔንም እናንተንም የሰው ዘርን ሁሉ የወደደን እንዲሁ ነው። እንዲሁ ያለ ምክንያት፣ ያለ ውለታ፣ ያለ ምንም ምክንያት፣ ያለ ምንም ቅድመ ሁኔታ እንዲሁ ወዶናል። እንደተነገረው ፍቅርን መግለጽ የሚቻለው በሥራ ነው። በቃል ብቻ ሳይሆን በቃል የተናገሩትን በሥራ ማሳየት ወይም መተግበር ነው ፍቅር ማለት። ፍቅር ጣፋጭ አንደበት ወይም ጣፋጭ ቃል ሳይሆን ጣፋጭ ሥራ ነው። ፍቅር መመዘኛ የለውም። ፍቅር የሚወዱትን መውደድ ሳይሆን ጠላቱን ለመውደድ ብቁ ያልሆነውን እንዲሁ ያለ ምክንያት መውደድ ነው ፍቅር ማለት። ምክንያቱም እኛ ለእግዚአብሔር ጠላቶቹ ነበር። እሱ ወዳጃችን ሲሆን እኛ የወዳጃችን ጠላት ነበር። የአፍቃሪያችን ጠላት ነበር። ምክንያቱም በአምላክነቱ ተነስተን ነበር። ስለዚህ ነው የእግዚአብሔር ፍቅር ኢምክንያታዊ ወይም ምክንያት አልባ ነው የምንለው። የእግዚአብሔር ፍቅር ምክንያት የለሽ ነው የምንለው። የእግዚአብሔር ፍቅር ምክንያት የለሽ ነው፣ ምክንያት አልባ ነው፣ ኢምክንያታዊ ነው የምንለው የተደረገልንን ስለምናውቅ ነው። ምክንያቱም እግዚአብሔር እኛን የወደደንና ይህንን ሁሉ መከራ ተቀብሎ ሊያድነን የመረጠው እኛ ስለወደድነው አይደለም። እኛ ጠላ ነው፣ ትእዛዙን ሻርን፣ አሳልፈንም ሰጠነው እንጂ አንድም የወዳጅነት ባህሪ አላሳየነውም። ነገር ግን እሱ እንዲሁ ያለ ዋጋ ስለወደደንና ስለሚወደን ብቻ ይህንን ሁሉ የሕይወት ዋጋ ከፈለልን። ፍቅርም እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ስለዚህ ፍቅር የሚባለው እንደዚህ ነው ይለናል ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 8 ላይ። እኛ ግን እግዚአብሔርን እንወድሃለን ስንል፣ ስናወራ፣ ስንናገር እንሰማለን እንጂ የፍቅርን ባህሪ በሥራ ስናሳይ፣ በሥራ ስንገልጥ ግን አንታይም። በተቃራኒው ሳይፈጥረን አስቀድሞ ወዶን በመልኩና በምሳሌው ፈጥሮ በክብር አንግሶ ሲያስቀምጠን ከጠላቱ ከዲያብሎስ ጋር ከእርሱም ጠላት ከእኛም ጠላት ለእኛም ጥንተ ጠላታችን ከዚህ ጠላት ጋር ተሻርከን በአምላክነቱ ተነሳንበት እንጂ አንድም የሚወደድ ባህሪ አላሳየንም። ሰዎችንም ቢሆን የምንወዳቸው በምክንያት ነው። በጥቅም ነው፣ በብዙ መመዘኛዎች ነው። በስጋዊ ጥቅም ነው፣ በስልጣን ነው፣ በሀብት ነው፣ በመልክ ነው፣ በውበት ነው፣ በዘር በጎሳ ነው። ወይም ተገደን ካልሆነ በስተቀር ፈርተን ካልሆነ በስተቀር ባህሪያችን ፍቅር ሆኖ አይደለም። እግዚአብሔርን እንኳን ሳይቀር የምንወደው እንወድሃለን የምንለው ምክንያት ስላለን ነው። ምክንያቱም እርሱ አስቀድሞ ስለወደደን ብቻ። ይሄ ነዋ የእኛ መመዘኛ ጥቅም ነው፣ ስልጣን ነው፣ ገንዘብ ነው፣ አድርግልኝ ላድርግልህ ነው በአጠቃላይ። እርሱን ግን በቃል እንኳ ማለት ነው በአንደበታችን እግዚአብሔር እንወደዋለን የምንለው እርሱ አስቀድሞ ወዶናልና እኛ እንወደዋለን ይላል አንደኛ ዮሐንስ
4:19 ስለዚህ የተስፋው ዘመን ሲፈጸም በነቢያት ትንቢት መሠረት ከቅድስተ ቅዱሳን ድንግል ማርያም ያለ አባት በመንፈስ ቅዱስ በድንግልና በፍጹም ተዋህዶ ፍጹም ሰው ፍጹም አምላክ በመሆን በቤተልሔም በከፍቶች በረት ተወለደ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ገላትያ 4:4 ጥቂት በጥቂት አደገ። በ30 ዓመቱም በዮርዳኖስ ተጠመቀ። 40 ቀንና 40 ሌሊትም ጾመ። በዲያብሎስም ተፈትኖ ዲያብሎስን አሳፈረው። ከዚያም ተከታዮቹ ሐዋርያትን መረጠ። ስሙን ተሸክመው የክርስትናን ሕይወት የክርስቶስን መከራ ለዓለም ያስተምሩ ዘንድ አሰለጠናቸው። ትምህርቱንም በመቀጠል በዓለም ላይ አምላክነቱን የሚያረጋግጡ ታላላቅ ተአምራትን አደረገ። በሥጋዊውም ሆነ በመንፈሳዊ ሕይወታቸው ከሰው በታች ሆነው በደዌ ዳኛ በአልጋ ቁራኛ ተይዘው ገንዘባቸውን ሁሉ ለመድኃኒት ቀማሚ በመስጠት ጨርሰው መዳን ግን ባለመቻላቸው እየተሰቃዩ ይኖሩ የነበሩትን ሕሙማንን ፈወሳቸው። በቃሉ ብቻ ሙታንንም ሳይቀር አስነሳ። በዚህ ሁሉ ያልተደሰቱ በቅንዓት የሰከሩ የወቅቱ የቤተ መንግሥትና የቤተ ክህነት ኃላፊዎች፣ ጸሐፍትና ፈሪሳውያን፣ ሌሎችም የወቅቱ ባለቀኖች በክርስቶስ ላይ ተነሱበት፣ ይከሱትና ያሳድዱትም ነበር። እሱ ግን ክፋታቸውንና ተንኮላቸውን እየጠቀሰ ይገሥጻቸው ጀመር። ወደ ዓለም የመጣበትንም የማዳን ሥራ በግልጽ ይነግራቸው ነበር። እንደሚሰቅሉት፣ እንደሚገሉት፣ በሦስተኛው ቀን ሁሉንም ድል አድርጎ እንደሚነሳ ይነግራቸው ነበር። እነሱ ግን ክርስቶስ በሚያደርገውም ሆነ በሚያስተምረው ሳይማረኩ ሳይመለሱም በክፋታቸው በመቀጠል የሐሰት ምስክሮችን በገንዘብ ቀጥረው ሞትን አስፈረዱበት፣ እንዲሰቀልም አደረጉ። መድኃኒታችን ኢየሱስ ክርስቶስ በመጨረሻዋ የመሥዋዕት ዕለት በዕለተ ዓርብ ማለት ነው፣ በቀራንዮ አደባባይ በመስቀል ላይ ተሰቅሎ ለሰው ዘር ሁሉ መሥዋዕት ሆነ። ዮሴፍና ኒቆዲሞስ በጌቴሰማኒ በአዲስ መቃብር ቀበሩት። ከዚያም በአካለ ነፍስ ወደ ሲኦል ወርዶ የመጀመሪያዎቹን ተጠቂዎች አዳምንና ሔዋንን ጨምሮ በወህኒ ለነበሩት ነፍሳት ሁሉ ሰላምንና ነፃነትን ሰበከላቸው። ማለትም በሲኦል የነበሩት ማለት ነው። ሲኦልን በረበራት፣ ባዶዋንም አስቀራት። በዲያብሎስ ሥልጣን ስር የነበሩትን ሁሉ ነፃ ወጣቸው፣ ከታሰሩበትም ፈታቸው። ሁሉም ነፃ ወጡ። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሂዶ በወህኒ ለነበሩት ነፍሳት ሰበከላቸው። አንደኛ ጴጥሮስ 3:18-19 እውነትን ስላስተማረ፣ ሕሙማንን ስለፈወሰ፣ ሙታንን ስላስነሳና እነርሱ የማያውቁትን ስላወቀ፣ እነርሱ የማያደርጉትን ስለሚያደርግ፣ ከሁሉም በላይ ስለ ኃጢአታቸው በግልጽ ስለሚገሥጻቸው በቅናት የሐሰት ምስክሮችን በገንዘብ እየገዙ ሞትን ያስፈረዱበት ሰቃዮቹና አሰቃዮቹ ጸሐፍትና ፈሪሳውያን ግን በጽኑ ይጠሉት የነበረውን ክርስቶስን ሰቅለውና አሰቅለው የተመኙት ተፈጽሞላቸው አሸንፈናል ብለው ተረጋግተው ከተኙ በኋላ አንድ ነገር ትዝ አላቸውና ተረበሹ። አይምሯቸው ተረበሹ፣ ታወኩ። ይህም ትዝ ያላቸው ነገር በሦስተኛው ቀን ከሙታን ተለይቼ እነሳለሁ ያለው ቃል ነበር ትዝ ያላቸው። ይህንን ቃል ነበር ያስታወሱት። ከዚያ በኋላ መተኛት አልቻሉም። እንቅልፍ ራቃቸው፣ ፍርሃትና ድንጋጤም ዋጣቸው። ከያሉበት ተጠራርተው በመሰባሰብ ወደ ጲላጦስ ሄዱ። በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት
ከፊተኛይቱ ይልቅ የከፋች ትሆናለችና፣ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና በማለት የራሳቸውን ተንኮልና ስህተት መጀመሪያም ስህተት እንደሰሩ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና በማለት የራሳቸውን ተንኮልና ስህተት በመመስከር መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዝ አሉት ጲላጦስ። መቃብሩም በጽኑ ድንጋይ እንዲታተምና በወታደሮች እንዲጠበቅ አድርግልን በማለት አመለከቱ። ማቴዎስ 27:62። ጲላጦስም ራሳቸው መቃብሩን እንዲያስጠብቁ ስለፈቀደላቸው መቃብሩን በታላቅ ድንጋይ አተሙት። በተመረጡ ኃያላን ወታደሮችም እንዲጠበቅ አደረጉ። ያ ሁሉ የድንጋይ ጋጋታና የወታደሮች ጥበቃ ግን ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም በማለት የተናገረውን የክርስቶስን ቃል መቀየር ቀርቶ ከቀጠሮዋ እንኳ ማዛነፍ አልቻሉ። በመሆኑም ያ ሁሉ የድንጋይ ጋጋታና የወታደሮች ጥበቃ የክርስቶስን ቃል ሊለውጠው አልቻሉ። በቃሉ መሰረትም ተነሳ፣ እንደተናገረ ተነስቷል፣ በዚህ የለም ተንሥአ በከመ ይቤ። ማቴዎስ 28:1 ተንሥአ በከመ ይቤ፣ እንደተናገረ ተነስቷል በማለት ቅዱሳኑ መሰከሩለት። መቃብሩም ባዶ ሆኖ ተገኘ። በመሆኑም መቃብር ክፈቱልኝ፣ መግነዝ ፍቱልኝ ማለት ሳያስፈልገው በቃሉ መሰረት ሞትን ድል አድርጎ የ5500 ዘመናት ተስፋችን እውነት አደረገው። የሰውን ዘር ወደ ቀደመ ክብሩ መለሰው። የክርስቶስ ትንሣኤ በአዲስ ኪዳን አባቶች በሰፊው የተተረከ ታላቁ ታሪክ ነው። ለዛሬው ግን ከአራቱ ወንጌላውያን አገላለጽ በቅደም ተከተላቸው አጠር እያደረግን እንመለከታለን። ወንጌላዊው ቅዱስ ማቴዎስ በምዕራፍ 28 ቁጥር 1 ጀምሮ በሰንበትም መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም በገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው በማለት ወንጌላዊ ማቴዎስ በምዕራፍ 28 ላይ ጽፏል። ወንጌላዊው ቅዱስ ማርቆስ በምዕራፍ 16 ቁጥር 1 ላይ ሰንበትም ካለፈ በኋላ መግደላዊት ማርያምና የያዕቆብም እናት ማርያም ሰሎሜም መጥተው ሊቀቡት ሽቱ ገዙ። ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆ እሱን ያኖሩበት ስፍራ በማለት እንደ ቅዱስ ማቴዎስ ተነስቷል፣ በዚህ የለም የሚለውን ቃል ደግሞታል ሐዋርያው ቅዱስ ማርቆስ። ወንጌላዊው ቅዱስ ሉቃስ በምዕራፍ 24 ቁጥር 5 ላይ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብር እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ በማለት ወንጌላዊው ቅዱስ ሉቃስ በማቴዎስና በማርቆስ ከተጠቀሰው ተነስቷል በዚህ የለም ከሚለው ቁልፍ ኃይለ ቃል በተጨማሪ ሕያውን ከሙታን ለምን ትፈልጋላችሁ በማለት ሞትና መቃብር
የማያሸንፉት ዘላለማዊው ሕያው አምላክ መሆኑን ያረጋግጣል። ሌላው በዚህ በሉቃስ ወንጌል መግደላዊት ማርያም፣ ዮሐና፣ የያዕቆብ እናት ማርያም ከእነርሱም ጋር ሌሎች ሴቶች ነበሩ ይላል። ከሌሎቹ በተለየ መልኩ ማለት ነው። የመጨረሻው ወንጌላዊ ቅዱስ ዮሐንስ በምዕራፍ 20 ቁጥር 1 ጀምሮ እስከ 18 ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ሲመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችው። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረጉምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች። ዮሐንስ ምዕራፍ 20 ቁጥር 1 እስከ 18። የክርስቶስ ትንሣኤ ሂደት ከዕለተ ዓርብ እስከ ትንሣኤ ያለው ባጭሩ አራቱ ወንጌላውያን የገለጹት በዚህ መልክ ነው። ከወንጌላውያኑ መጻሕፍት ሌላ በአዲስ ኪዳን መጻሕፍት ሁሉ ተጽፎ ይገኛል። የበለጠ ለመረዳት ግን ሌሎችንም መመልከት ይገባናል። ለመሆኑ እኛ ሰዎች እንዴት ነው የምንነሳው? ትንሣኤያችን እንዴት ነው? ትንሣኤ ሙታን ለሁሉም የሰው ዘር መሆኑን በተደጋጋሚ አይተናል። ስለዚህ ሞተ ሥጋን የማይሞት ማንም እንደሌለ ሁሉ የማይነሳም ማንም ሰው የለም። ሁላችንም እንሞታለን፣ ሁላችንም እንዲሁ እንነሳለን። ሁላችንም እንነሳለን ስንል ማረጋገጫችን ከሥጋችን ሥጋን ከነፍሳችን ነፍስን ነስቶ በተዋህዶ ከቅድስተ ቅዱሳን ድንግል ማርያም የተወለደው የዓለም መድኃኒት የመድኃኔ ዓለም የኢየሱስ ክርስቶስ ትንሣኤ ነው። እሱ እንደሞተ እንሞታለን፣ እሱ እንደተነሳም ሁላችንም እንነሳለን። ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? መዝሙረ ዳዊት 88:48 ሙታንህ ሕያዋን ይሆናሉ፣ ሬሳዎችም ይነሳል። በምድርም የምትኖሩ ሆይ ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ ዘምሩ። ኢሳይያስ 26:19። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። አንደኛ ቆሮንቶስ 15:12 እስከ 23። ከሙታን ስለ መነሳት ስንናገር የሚከተሉት ነጥቦች መታወቅ ይኖርባቸዋል።
እነዚህም ነጥቦች ለምንፈልገው ትንሣኤ ቀድመን እንድንዘጋጅ ይረዱናል፣ ያግዙናል። አንደኛ፣ ከሙታን ለመነሳት መጀመሪያ መሞት አለብን። ይህን ማወቅ አለብን። ለመነሳት መሞት አለብን። ስለዚህ ሁላችንም እንሞታለን። ሁለተኛ፣ ከሞት መነሳታችን ባይቀርም አነሳሳችን ይለያያል። ማለትም ትንሣኤ ዘለክብር የክብር ወይም የጽድቅ ትንሣኤ፣ ትንሣኤ ዘለሐሳር የሐሳር ወይም የስቃይ ትንሣኤ። እነዚህ ሁለት የትንሣኤ አይነቶች መኖራቸውን ቅዱሳት መጻሕፍት ይናገራሉ። እኛም ጠንቅቀን ልናውቃቸውና ቀድመን ልንዘጋጅባቸው ይገባል። ትንቢተ ዳንኤል 12:23 ዮሐንስ 5:28 ያሉትን አነቡ። በመግቢያዬ በግዕዝ ቋንቋ ወዳነበብኩት አዋጅ እመልሳችኋለሁ። የበለጠ ግልጽ በማድረግም እንነጋገራለን ወይም እናየዋለን። ክርስቶስ ተንሥአ እሙታን ብዬ በመግቢያዬ ያነበብኩት ማለት ነው። በእነዚህ በ50 ቀናት የምናውጀው የድል አዋጃችን ማለት ነው። ስለዚህ ይህ አዋጅ ወይም ክርስቶስ ተንሥአ እሙታን የሚለው ስለ ድኅነት ሙሉ ታሪክ ማለትም በድኅነት ትምህርት የታሪኩ ባለቤት ማን እንደሆነ፣ ከድኅነት በፊት ምን እንደነበረ፣ በትንሣኤ ምን እንደተፈጠረ ወይም ምን እንዳገኘን ቁልጭ አድርጎ የሚነግረን 4 ዓረፍተ ነገራት ያሉት ከትንሣኤ ዕለት ጀምረን ለ50 ቀናት የጸሎታችን መጀመሪያና ማጠቃለያ የምናደርገው የአሸናፊነት አዋጅ ነው። ይህንን ነው በመግቢያችን የጠቀስነው። ይህም ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። ይህ አዋጅ የክርስቶስን የሥጋዌ ጉዞ ምክንያት፣ ለምን፣ ለማን፣ እንዴት የሚሉትን እንዲሁም የሥራውን ክንውንና ከዚያ በኋላ ስለሚኖረን ሁኔታ ባጭሩ ይነግረናል። በዚህ አዋጅ ውስጥ ያለው ታሪክና የታሪክ ባለቤት እንዲሁም የታሪኩ ምክንያቶች ሁሉ በግልጽ ተጠቅሰዋል። በውስጡም 4 አጫጭር ዓረፍተ ነገራት ይገኛሉ። የመጀመሪያው ዓረፍተ ነገር የዓረፍተ ነገሩን ወይም የታሪኩን ዋና ባለቤትና የታሪኩን የድል ሁኔታ ይነግረናል። የመጀመሪያው ዓረፍተ ነገር። ሁለተኛው ዓረፍተ ነገር ታሪኩ የተፈጸመበትን አካል ወይም ተሸናፊውን አካል ይነግረናል። ሦስተኛው ዓረፍተ ነገር ደግሞ ታሪኩ የተፈጸመለትን አካል ይጠቅሳል። የተፈጸመለትን ማለት የተፈጸመበት የሚባለው ተጎጁ ነው፣ የተጎዳው አካል ነው። የተፈጸመለት የሚባለው ደግሞ ተጠቃሚው አካል። ስለዚህ የመጀመሪያው ዓረፍተ ነገር የዓረፍተ ነገሩን ወይም የታሪኩን ዋና ባለቤትና የታሪኩን የድል ሁኔታ ይነግረናል። ሁለተኛው ዓረፍተ ነገር ታሪኩ የተፈጸመበትን አካል ወይም ተሸናፊውን ይነግረናል። ሦስተኛው ዓረፍተ ነገር ደግሞ ታሪኩ የተፈጸመለትን አካል ይጠቅሳል። አራተኛውና የመጨረሻው ዓረፍተ ነገር ታሪኩ በታሪኩ ባለቤት በድል አድራጊነት በመጠናቀቁ የተገኘውን የድል ውጤት ይናገራል። ባጭሩ እነዚህ 4 ዓረፍተ ነገር በደንብ ልንይዛቸው የሚገቡ ዓረፍተ ነገራት ናቸው። አንደኛው የታሪኩን የታሪኩን ባለቤት ባለታሪኩንና ባለታሪኩ ያደረገውን ድል ይነግረናል። ሁለተኛው ታሪኩ የተፈጸመበትን ተሸናፊ አካል ይነግረናል። ሦስተኛው ታሪኩ የተፈጸመለትን ባለድል አካል ይነግረናል። አራተኛውና የመጨረሻው ዓረፍተ ነገር ታሪኩ በታሪኩ ባለቤት በታሪክ ሰሪው በድል አድራጊነት ታሪኩ በመጠናቀቁ የተገኘውን የድል ውጤት ይነግረናል ማለት ነው። በዚህ ታሪክ ውስጥ የዓረፍተ ነገሩ ወይም የታሪኩ ዋና ባለቤት ማን ነው? የታሪኩ ዋና ባለቤት ስንልስ ምን ማለታችን? ታሪኩ የሚነገርለት ማለት ነው። እሱም የእግዚአብሔር ቃሉና ልጁ የዓለም መድኃኔ ዓለም ኢየሱስ ክርስቶስ ነው። ታሪኩ የሚነገርለት የታሪኩ ባለቤት ያልኩትም ምክንያት በኃይልና በስልጣን ሞትንና መቃብርን አሳፍሮ በድል የተነሳው እርሱ ኢየሱስ ክርስቶስ ነው። ዲያብሎስን ያሰረውም እርሱ ኢየሱስ ክርስቶስ ነው። አዳምን ነፃ ያወጣውም እርሱ ኢየሱስ ክርስቶስ ነው። በመሆኑም ይህንን ካደረገበት ቅጽበት ጀምሮ ሰላምና ደስታ የሆነውም በእርሱ በመድኃኔ ዓለም በኢየሱስ ክርስቶስ ነው። ለዚህም ነው የታሪኩ
ባለቤትና ባለታሪኩ የምንለው። በኃጢአት ምክንያት ከተላለፈብን የዘላለም ሞት ሰብአዊ ፍጡርን ለማዳን በቀራንዮ አደባባይ በመስቀል ላይ ተሰቅሎ ሞተ። በአካለ ነፍስ ወደ ሲኦል ወርዶ አዳምንና ሔዋንን እስከዚያች ቅጽበት ድረስ በሲኦል የነበሩትን ሁሉ ነፃ በማድረግ ሲኦልን ባዶዋን አስቀራት። በሦስተኛውም ቀን በኃይልና በሥልጣን ከሙታን ተነሳ፣ ዲያብሎስን አሰረው፣ አዳምን ነፃ ወጣ። ከዛሬ ጀምሮ ደስታና ሰላም ሆነ እያልን እናውጃለን። ስለዚህ ስለ እነዚህ ክፍሎች መጽሐፍ ቅዱስ ምን እንደሚል እናያለን። የመጀመሪያው ወንጌል እየተባለ በሊቃውንቱ የሚጠራው የመጀመሪያው ወንጌል እየተባለ በሊቃውንቱ የሚጠራውን ነቢዩ ሙሴ በዘፍጥረት የጻፈውን አሁን ታሰረ የምንለውን በእባብ ውስጥ ተሰውሮ እናታችን ሔዋንንና አባታችን አዳምን ከፈጣሪያቸው የለየ የዲያብሎስና የሰዎችን የመጀመሪያ ታሪክ እንመለከታለን። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት 3:15። ይህ ቃል አዳምና ሔዋን በገነት ውስጥ የአምላካቸውን ሕግ በጣሱ ጊዜ የተነገረ ሲሆን ከዚያች ቅጽበት ጀምሮ በሰዎችና በአውሬው መካከል የሚኖረውን የጠላትነት ኑሮ የሚያስረዳ ነው። ከዚያ ጊዜ ጀምሮ ዲያብሎስ ያለ ገደብ በነፃነት የሰውን ዘር በባርነት ወይም በአገልጋይነት ይገዛው ጀመር። አዳምና ዘሩ ከአምላክ ተለይተው ክብራቸው ተገፎ የኃጢአትና የኃጢአት አባት የሆነው የዲያብሎስ ሕጋውያን አገልጋዮች ሆኑ ማለት ነው። ሕጋውያን አገልጋዮች ነበሩ ከዚያች ቅጽበት ጀምሮ። ይህ የወላጆቻችን የኃጢአት ፍሬ ለሰብአዊ ፍጡር ሁሉ የተላለፈ ስለሆነ ሁሉም የበደሉ ተጠያቂ የኃጢአቱ ተከሳሽ ስለነበር ዓለም መድኃኒት ያስፈልገው ነበር። ስለዚህ ሳይፈጥረን አስቀድሞ የወደደን አምላካችን ከስጋችን ስጋን ከነፍሳችን ነፍስን ተዋህዶ ከቅድስተ ቅዱሳን ድንግል ማርያም ተወልዶ መከራን ተቀብሎ ሞቶ ሲኦልን ባዶዋን አስቀርቶ እንደተናገረም በሦስተኛው ቀን ሞትን ድል አድርጎ በመነሳት ዲያብሎስን አሰረው፣ አዳምን ነፃ ወጣው። ይህ ከሆነባት ቅጽበት ጀምሮም ለሰው ዘር ሁሉ ደስታና ሰላም ሆነ። ይህንን ነው ክርስቶስ ተንሥአ እሙታን በአብይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም እያልን የምናውጀው ማለት ነው። ክርስቶስ ሞትን ድል ነስቶ መቃብርን አሸንፎ ከሙታን ተነሳ። ቅዱሳን ሐዋርያት በቀጥታ በጆሮአቸው ሰምተው በዓይናቸው ያዩትን በሕዝቡ ፊት ሲመሰክሩ በአመፀኞች እጅ ሰቅላችሁ ገደላችሁት፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና በማለት ነበር። የሐዋርያት ሥራ 2:23 መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም። መጽሐፍም እንደሚል በሦስተኛው ቀን ተነስቷል። አንደኛ ቆሮንቶስ 15:4 ክርስቶስ በኃይልና በሥልጣን ስለ መነሳቱ አዲስ ኪዳን በሙሉ በሰፊው ይናገራሉ። አራቱ ወንጌላውያን የተናገሩትንም በዚህ ትምህርታችን በየቦታው አይተነዋል። ክርስቶስ ዲያብሎስን አሰረው ስንል ግን እንዴት ነው ያሰረው? በምንድን ነው ያሰረው ብለን መጠየቃችን አይቀርም። ስለዚህ ለዚህ ጥያቄ ቅዱሳት መጻሕፍት እንደሚከተለው ይነግሩናል። ወንጌላዊው ቅዱስ ዮሐንስ በራእዩ የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን እርሱም ዲያብሎስንና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገ። ራእየ ዮሐንስ 20:1-3 ይህ ማለት ሰው በፈቃዱ ካልተከተለው በስተቀር ወደ ሰው የመቅረብ ሰውን ያለ ፈቃዱ መግዛት አይችልም ማለት ነው። አሁን ሰው የአምላኩ ልጅ ነው። ነፃነቱን ተቀዳጅቷል። ከዲያብሎስ ባርነት ነፃ ወጥቷል። ስለዚህ ዲያብሎስ በፈቃዱ
በኃይሉ ሰውን እንደገና መግዛት አይችልም። በክርስቶስ ትንሣኤ ከኃጢአትና ከዲያብሎስ ግዞት ነፃ ከመውጣታችን ባሻገር ለተከታዮቹ ሁሉ በኩር ስለሆነ ተስፋ ከምናደርገው ከሞት በኋላ ያለው የዘላለም ሕይወት ማለትም ከሞተ ሥጋ የመነሳታችን ተስፋ እውነት መሆኑን አረጋግጠንበታል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉም በአዳም እንደሚሞቱ እንዲሁ ሁሉም በክርስቶስ ደግሞ ሕያዋን ይሆናሉና። አንደኛ ቆሮንቶስ 15። መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ከተነሳባት ቅጽበት ጀምሮ ለወንዶችና ለሴቶች በግልና በኅብረት በቀንና በሌሊት በዝግ ቤትና በመንገድ እየተገለጠ ለዓለም ሕይወት ሲል የተወጋውን ጎኑንና የተቸነከሩትን እጆቹንና እግሮቹን በማሳየት ለዓለም ሕይወት ሲል መከራን የተቀበለው የተሰቀለው የሞተውና የተነሳው እርሱ ራሱ መሆኑን በማሳየት እውነተኛ ትንሣኤውን አረጋግጧል። ያዘኑትን ተስፋ የቆረጠውን ያዘኑትንና ተስፋ የቆረጡትን በፍርሃት ተውጠው የነበሩትን አትፍሩ፣ ሰላምና ደስታ ለእናንተ ሆኗል እያለ አጽናንቷቸዋል። መንጋው ሲያዝ የተበተኑትን ተከታዮቹን ሁሉ ከያሉበት እየሄደ ሰብስቧቸዋል። ይህንን የምስራች ጉዞውን ለማብሰር ከተገለጠባቸው ቦታዎችና ከተገለጠላቸው ሰዎች መካከል የሚከተሉት የተጠቀሱ ሲሆን ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየ ይላል። በመጽሐፍ ቅዱስ የተጠቀሱትን 11 ክፍሎች ለማየት የሚከተሉትን ጥቅሶች ተከታተሉ። አንደኛ ለመግደላዊት ማርያም በተነሳበት ዕለት ዮሐንስ 20:11፣ ለሴቶች በአንድነት ማቴዎስ 28:9፣ ለሊቀ ሐዋርያት ቅዱስ ጴጥሮስ ሉቃስ 24:34፣ አንደኛ ቆሮንቶስ 15፣ ለቀለዮጳና ለቅዱስ ሉቃስ በኤማሁስ ሉቃስ 24:13፣ ከቶማስ በስተቀር ለሐዋርያት ሁሉ በቤት ውስጥ ሉቃስ 24:36፣ ዮሐንስ 20:19፣ በስምንተኛው ቀን ለሐዋርያት ሁሉ ከቶማስ ጋር ዮሐንስ 20:26፣ ለሰባቱ ሐዋርያት በገሊላ ባህር ዳር ዮሐንስ 21፣ ለ500 ሰዎች በአንድ ላይ ማቴዎስ 28:16፣ አንደኛ ቆሮንቶስ 15፣ ለቅዱስ ያዕቆብ አንደኛ ቆሮንቶስ 15፣ በተነሳ በ40ኛው ቀን ሲያርግ ለቅዱሳን ሐዋርያት ሉቃስ 24:44፣ የሐዋርያት ሥራ 1:6፣ አንደኛ ቆሮንቶስ 15:9፣ 11ኛ ካረገ በኋላ ለቅዱስ ጳውሎስ በደማስቆ ተገለጠ። የሐዋርያት ሥራ 9:1፣ አንደኛ ቆሮንቶስ 15። ስለዚህ በመጽሐፍ ቅዱስ የተጠቀሱትን እነዚህ 11ዱን በደንብ ጥቅሶቹን ተከትላችሁ መመልከት ትችላላችሁ። ከሞተ ሥጋ በኋላ እንደገና ተነስተን በመንግሥተ ሰማያት ወይም በገሃነመ እሳት ለዘላለም ስለመኖር የሚያስተምረን የትምህርት ክፍል ምስጢረ ትንሣኤ ሙታን ይባላል። እስከ ዳግም ምጽአት ድረስ በተለያዩ ምክንያቶች በሞተ ሥጋ ካልተለየን ክርስቶስ ሊመጣ ቀናት ሲቀሩት ሁሉም አንድ ጊዜ ይሞትና ማለትም ዓለም ታልፍና በዳግም ምጽአት ተነስተን የዘላለም ፍርድን ከዘላለም አምላክ ፊት በቀኝ ወይም በግራ በኩል ቆመን የማይለወጠውን ፍርድን እንሰማለን። የምህረት አምላክ እግዚአብሔር በዚያች አስፈሪ ሰዓት በቀኙ ያቆመን። የሥጋዊውን ጉዞና ክንውን በዓይናቸው ያዩ ቅዱሳን ሐዋርያትና ተከታዮቹ የመድኃኒታችንን ትንሣኤ 3 እውነቶችን መሠረት አድርገው ለዓለም አስተማሩ፣ ዓለሙንም አሳመኑ። ለስብከታቸው መሠረት ያደረጓቸው ነጥቦችም የሚከተሉት ነበሩ። በብሉይ ኪዳን የተተነበዩትን የቅዱሳን ነቢያት ጽሑፎችን በመጥቀስ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ትምህርቱ ስለ ትንሣኤው የተናገራቸውን የአዲስ ኪዳን ትምህርቶች፣ ለምሳሌ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር።
ቃሉንም ገልጦ ይነግራቸው ጀመር። ማርቆስ 8:31 ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ዮሐንስ 2:19 የሚሉትንና የመሳሰሉትን በማስረዳት ሶስተኛው ደግሞ በ3ኛው ቀን መቃብሩ ባዶ ሆኖ መገኘቱን በዓይናቸው ያዩ መሆኑን በመመስከር አስተማሩ። ማቴዎስ 20። ስለዚህ የትምህርታቸው መሰረቶች የሆኑት ሶስቱ ምንና ምን ናቸው? በብሉይ ኪዳን የተነገረውን ትንቢት በመጥቀስ መድኃኔ ዓለም ክርስቶስ ራሱ ከሞቱ በፊት በ3ኛው ቀን እነሳለሁ እያለ ያስተማረውን ትምህርት በመጥቀስ ሶስተኛው ደግሞ መቃብሩ ባዶ ሆኖ መገኘቱ እና በወቅቱ በዓይናቸው ያዩት ሰዎች በመጥቀስ አስተማሩ። ስለ ክርስቶስ ትንሣኤ ምክንያትና ሂደት ይዘትም ከዚያም ስለ ራሳችን ከሞት በኋላ ስላለው ሕይወታችን በመጠኑ ተመልክተናል። ታሪኩን አይተናል። እንግዲህ ታሪኩ ቢያንስ በየዓመቱ የምንማረው ታሪክ ነው፣ አዲስ ታሪክ አይደለም። ዋናው ነጥብ ግን እንደሚባለው የሰላምና የደስታ ተቃራኒ የሆነው የወንድሞች ከሳሽ፣ የሐሰት አባት፣ የጥላቻና የመነቃቀፍ የመጠፋፋት መሪ የሆነው ጥንተ ጠላታችን ዲያብሎስ እውነት ታስሯል ወይ ነው ጥያቄ። እንግዲህ በመግቢያችን እንዳየነው በ50 ቀን የምናውጀው አዋጅ የሚነግረን ዲያብሎስ ታሰረ የሚል ነው። ስለዚህ ታስሯል ወይ ነው። ከዛሬ ጀምሮ ሰላምና ደስታ ሆነ እያልን እንደምናውጀው ሕይወታችን የሰላምና የደስታ ሕይወት ነው ወይ? እነዚህን 2 ነገሮች ማስተዋል ይገባል። አንደኛ ዲያብሎስ በጽኑ ስልጣን ታሰረ ስንል አሁን ዲያብሎስ የለም ወይ? በእውነት እጅና እግሩ ታስሯል ወይ? እየሰራ አይደለም ወይ? ሁለተኛው ዲያብሎስ በመታሰሩ አዳም ነፃ በመውጣቱ አምላካችን ሞትን ድል አድርጎ በመነሳቱ ከዛሬ ጀምሮ ሰላምና ደስታ ሆነ እያልን የምናውጀው ሕይወታችን የሰላምና የደስታ ሕይወት ነው ወይ የሚሉት እነዚህ 2 ጥያቄዎች ናቸው። ታሪኩ ባጭሩ ክርስቶስ የእኛን ኃጢአት በሞቱ ዋጋ ከፍሎ ደምስሶታል። ጠላት ዲያብሎስንም በማይፈታ ስልጣን አስሮታል። ሰብአዊ ፍጡርም ከዲያብሎስ ነፃ ወጥቷል። የአምላኩና የአባቱ የልዑል እግዚአብሔር ልጅ ሆኗል። ይሄ አይካድም። ከሞት በኋላ ያለው ሕይወትም በሞተለት ሞትንም ድል አድርጎ በተነሳልን በመድኃኔ ዓለም ክርስቶስ ትንሣኤ ተረጋግጧል። ስለዚህ ከዚህ በኋላ ደስታና ሰላም ሆኗል። እምይእዜሰ ኮነ ፍስሐ ወሰላም እያልን እናውጃለን። በክርስቶስ ድኅነት ክርስቶስ ያደረገው እስካሁን ያየነው ሁሉ የማይካድ እውነት ነው። ያንን አልሆነም ለማለት አይደለም የኔ ዓላማ። ነገር ግን የሆነው እንዴት ነው? ሁኔታውስ ያ ሁኔታ ይህ ድኅነት እንዴት ነው የሚቀጥለው የሚለውን ነው የምናየው። እምይእዜሰ ኮነ ፍስሐ ወሰላም እያልን ከዛሬ ጀምሮ ደስታና ሰላም ሆነ እያልን በየዓመቱ ለ50 ቀናት የምናውጀው ይህንን ክንውን ወይም ድኅነት ከ2000 ዓመታት በላይ ስናውጀው ኑረናል ማለት ነው። አዲስ አይደለም። ነቢዩ ኢሳይያስም በትንቢቱ የአምላክን የሥጋዌ ውጤት ከላይ እንዳየነው የተሰበረው ልባችን እንደሚጠገን ከዲያብሎስ ምርኮኝነት ተመልሰን ነፃነታችንን እንደምናገኝ ከግዞት እንደምንፈታ እንባችንም እንደሚታበስ ይናገራል። ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ ልኮኛል። ኢሳይያስ 62:1 እውነታው ግን አሁንም ዲያብሎስ እንደሚባለው የታሰረ አይመስልም። ሰላምና ደስታንም በጆሮአችን ከመስማት በአንደበታችን ከመናገር ያለፈ በተጨባጭ በዓለማችን ውስጥ አለ ማለት ይከብዳል። ዓለም በሐዘን፣ በትካዜ፣ በእንባ የታጀበ ነው። እውነታው ግን አሁንም ዲያብሎስ እንደሚባለው የታሰረ ልክ እጅና እግሩን ተጠፍሮ ታስሮ የተቀመጠ አይመስልም። ሰላምና ደስታንም በጆሮአችን ከመስማት በአንደበታችን ከመናገር ከማነብነብ ያለፈ በተጨባጭ በዓለማችን ውስጥ አለ ማለት ይከብዳል፣ አያስደፍርም። ምክንያቱም ዓለም በሐዘን፣ በትካዜ፣ በእንባ የታጀበ ነው። ከስቃይ፣ ከረሃብ፣ ከጦርነት፣ ከሞትና ከጉስቁልና በስተቀር በዓለም ላይ የሚሰማና የሚታይ ሰላምና ደስታ የለም። እንዲያውም ዲያብሎስ ሥጋ ለብሶ ድሮም ከነበረው በተለየ ሥጋ ለብሶ የሚመላለስ እስከሚመስል ድረስ ዓለም እርስ በርሱ
እየተብላላ እየተባላ እርስ በርሱ እየተናከሰ ነው። ሞታችንም አሟሟታችንም ከምን ጊዜውም የበለጠ የከፋ ሆኗል። በብሉይ ኪዳን ለክርስቶስ የማዳን ሥራ ምሳሌ ከሆኑት ዋናዎቹ ነጥቦች አንዱና ዋናው የእስራኤላውያን ከ430 ዓመታት በኋላ ከጨካኙ ከፈርዖን የመከራና የስቃይ ግዞት በነቢዩ ሙሴ በኩል የኤርትራን ባህር በተአምራት ከፍሎ ማሻገሩ ነው። በዚህ አንጻር የእግዚአብሔር ቃሉና ልጁ አማኑኤል ተብሎ ኃጢአታችን ደምስሶ ከፈርዖን ዲያብሎስ የ5500 ዓመታት አሰቃቂ ግዞት ሰብአዊ ፍጡርን እንደሚያወጣ መነገሩ ነው ዋናው ምሳሌ። ልክ እስራኤላውያን ከ430 ዓመት በኋላ ከዚያ ሁሉ ስቃይ እግዚአብሔር ስቃያቸውን አይቶ በሙሴ አማካኝነት ከዚያ ሁሉ መከራ እንዳወጣቸው ሁሉ እግዚአብሔር አምላክም ልጁን ልኮ ከፈርዖን ዲያብሎስ የ5500 ዓመታት አሰቃቂ ግዞት እንደሚያወጣን የተሰጠ ምሳሌ ነው። የእስራኤላውያን ከፈርዖን እጅ መውጣት የእስራኤላውያን ሕይወት በግብፅ ውስጥ የነበራቸው አሰቃቂ ሕይወት ቋንቋ ሊገልጸው ከሚችለው በላይ ያለፈና የከፋ ነው። በቋንቋ ሊገለጽ አይችልም። በእስራኤላውያን የደረሰው መከራ በዚህ የእስራኤላውያን የመከራ ሕይወት ውስጥ ከሐዘኗ ብዛት የተነሳ እንባዋን ወደ ሰማይ አምላክ ወደ እግዚአብሔር በመርጨት የአምላኳ የምሕረት ዓይን እሷንና ወገኖቿን እንዲመለከት ያደረገችው የራሔል ታሪክ ይገኝበታል። ራሔል እርጉዝ ነበረች። ለግብፃውያን ቤቶች መስሪያ ጭቃ በእግሯ እየረገጠች ስታወካ ምጥ መጣባት። ልትወልድ ደረሰች። ምጥ መጣብኝ ብላ ለአሰሪዎች ውስጥ ነግራቸው የሰው ደም ጭቃውን ያጠነክረዋል እንጂ ምንም የሚያመጣው ችግር የለም፣ ስለዚህ ዝም ብለሽ እርገጭ ነበር ያሏት። ከዚያው እንድትወልድ የተወለደውንም አብራ እንድትረግጥ አዘዟት። በዚህ ጊዜ ነበር እንባዋን በመዳፍ እጇ ተቀብላ ወደ ሰማይ አምላክ ረጨችው። እንባዋንም እግዚአብሔር ተመለከተ። እንባዋ ባክኖ አልቀረም። ወደ ኃያሉ ወደ እግዚአብሔር ደርሶ መልስ አስገኘ። የነገሩትን የማይረሳ የለመኑትን የማይነሳ ከልብ ከነገሩት ከልብ ከለመኑት የሚሰጥ አምላክ የራሔልን እንባ ተመለከተ። በእሷ እንባ ነበር እስራኤላውያን ሁሉ ከስቃያቸው የወጡት እንባቸው የታበሰው። ታዲያ አሁን የስንቶች እናቶች እንባ ነው እንደ ጎርፍ የሚወርደው? የልጆቻቸውን አሰቃቂ ስቃይና ሞት በዓይናቸው እያዩ ልባቸው በሐዘን ተቃጥሎ እንባቸው ወደ ደም ተለውጦ ሰሚ ያጡ ቀኑ የጨለመባቸው ስንት እናቶች ናቸው? ስንቶች ናቸው? የተሰጠን ሰላም የት ሂዶ ነው? የተሰጠን ደስታ የት ጠፍቶ ነው ብለን ራሳችን መጠየቅ መቻል አለብን። እውነቱ ግን የወደቀው መልአክ ሳጥናኤል ሰይጣን አውሬ፣ ዘንዶ፣ ነፍሰ ገዳይ፣ የወንድሞች ከሳሽ፣ የሐሰት አባት የሚባለው ባላጋራችን ዲያብሎስ አሁንም አለ። ጥንተ ጠላታችን፣ የመጀመሪያው ጠላታችን፣ ታሪካዊ ጠላታችን አሁንም እያሳደደን እንደሆነ በግልጽ ይታያል። ለምን? ምክንያቱም በእኛው በራሳችን ፍላጎትና ጥሪ ወይም ግብዣ መልሰን ገዣችን አድርገነዋል። በእኛው ጥሪ በእኛው ፍላጎት ተመልሶ እንዲገዛን አድርገነዋል። ዲያብሎስ የእኛ ምርጫ የእኛ ፍላጎት ከሆነ ደግሞ እኛም ወደ እርሱ የመሄድ እርሱም እኛን ተቀብሎ የማሰቃየት ሙሉ መብት አለው፣ እኛም አለ። ይህንን መጽሐፍ ቅዱስ እንደሚከተለው ይገልጸዋል። የመጽሐፍቶችን ቃልና ትእዛዜን ትተው ወደ አንተ ከመጡ እኔም ጥፋታቸው አያሳዝነኝም። ጥፋታቸው እኔን አያሳዝነኝም። ወደ አንተ ከመጡ ቃሌን ትተው መጽሐፍቶችን አንበው ከተረዱ በኋላ እነሱን ክደው ወደ አንተ ከመጡ እኔም ጥፋታቸው አያሳዝነኝም። አንተ ካሳትሃቸው በገሃነም እንዳንተ መከራን ይቀበሉ አለን። እንደገና ደግመዋለሁ። የመጽሐፍቶችን ቃልና ትእዛዜን ትተው ወደ አንተ ከመጡ እኔንም ጥፋታቸው አያሳዝነኝም። አንተ ካሳትሃቸው በገሃነም እንዳንተ መከራን ይቀበሉ። አንተ ካሳትሃቸው እነሱም ለመሳሳት ከተዘጋጁ እንዳንተ መከራን ይቀበሉ አለኝ። ይህንን እግዚአብሔር አለኝ እያለ የሚናገረው ዲያብሎስ ነው። 3ኛ መቃብያን ምዕራፍ 1 ቁጥር 23
ክርስቶስ በሞቱ ወደ ቀደመ ክብራችን መልሶ ዲያብሎስን ከስልጣኑ አስሮ ሁላችንንም ነፃ አድርጎን የለም ወይ? ነፃ ሆነን የለም ወይ ማለታችን አይቀርም። ሁላችን አዎ አይካድም። ነፃ ነበር፣ ነፃ ሆነናል፣ ነፃ ነበር። ነገር ግን ይህ ነፃነት በዘር የሚተላለፍ ኃጢአት ማለትም ይህ ድህነትና ይህ ነፃነት በዘር ከሚተላለፍ ኃጢአት ፍጹም ንጹሐን አድርጎናል። ይህ ልክ ነው። ንጹሐን አድርጎናል። ንጹሐን አድርጎን ነበር። አያጠያይቅም፣ አያጠራጥርም። ዲያብሎስ ታስሯል። አዎ ሕጋዊ መብት በሰው ልጅ ላይ የለውም። ከስልጣኑ ታስሯል። ግን ይህ የተደረገልን የኃጢአት ስርየት በዘር ከሚተላለፈው ኃጢአት እንጂ ከድህነት በኋላ በየጊዜው በፈቃዳችን በፍላጎታችን ከምንሰራው ያልታዘዝ ባይነት ኃጢአት አይደለም። በመሆኑም የተሰጠን ነፃነት የተሰጠን ድህነት በዘር እየተላለፈ የሚቀጥል ሳይሆን በክርስቲያናዊ ሕይወት የሚገነባና የሚጸና የሚበለጽግ ነው። ምን ማለት ነው? ክርስትናችን በክርስቲያናዊ ስነ ምግባር ካልገነባ ነውና በክርስቲያናዊ ስነ ምግባር ተመርተን በእግዚአብሔር ፈቃድ እየኖርን ወደ እግዚአብሔር መቅረብ ካልቻል ከእግዚአብሔር እንለያለን። በተቃራኒው የምናደርግ ከሆነ በተቃራኒው የምንሰራ ከሆነ ዲያብሎስን የሚጣራ ሕይወት ካለን ስንጣራ ወደ እሱ ስንሄድ እሱም የመቀበል መብት እንዳለው እንዳየነው ዲያብሎስን እጆቹንና እግሮቹን ወይም እጆቹና እግሮቹ ታስረው በእስር ቤት ውስጥ ተዘግቶበት የሚኖር እንዳልሆነ ግን ስራውም ሆነ መጽሐፍቶቻችን ይነግሩናል። ዲያብሎስ ታሰረ ስንል ከመብት ጥያቄ ተከለከለ ማለት እንጂ እጅና እግሩን ታስሮ በወህኒ ቤት ተቀመጠ ማለት አይደለም። ለዚህም ነው ዲያብሎስ እጆቹና እግሮቹ ታስረው በእስር ቤት ውስጥ ተዘግቶበት የሚኖር እንዳልሆነ ግን ስራውም ሆነ ማለትም የዲያብሎስ ሥራ እና መጽሐፍቶቻችን ሁሉ ይነግሩናል። እኛ ከመረጥ እኛ ከፈለግነው በደስታ ተቀብሎ ወደ ነበርንበት ሕይወት ወደ ጥንቱ ሕይወታችን ሊመልሰን የተሟላ አቅም አለው። ይህንንም ሊቀ ሐዋርያት ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ስለዚህ በእምነታችን ጸንተን በሕገ እግዚአብሔር እየተመራን መቃወም ካልቻልን ዲያብሎስ እኛን ለማሳትና ወደ ነበረው ክብሩ ለመመለስ በእኛ ላይ ወደ ነበረው ስልጣኑ ለመመለስ ሙሉ ኃይል አለ። ስለዚህ መቃወም ካልቻልን እንደ አንበሳ የሚያገሳውን ጠላታችን ባላጋራችንን የጥንት ጠላታችንን ዲያብሎስን መቃወም ካልቻል አንበሳ የተባለው ጥንተ ጠላታችን ዲያብሎስ ይመጣና ይውጠናል ማለት ነው። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ይቅበጠበጣል። ለምን? የሚውጠውን ይፈልጋል። ተርቧል። መልሶም በስሩ ያደርገናል። አሁንም እየሆነ ያለው ይኸው ነው። በአሁኑ ወቅት ከላይ እንዳየነው የሆነ ያለው ይኸው ነው። በዓለም ላይ የምናየው ዲያብሎስ እንደታሰረ አይደለም። ዲያብሎስ እንደተገደበ አይደለም። ዲያብሎስ ከእኛ እንደራቀ አይደለም የምናየው። በመሆኑም ያለምንም ማመንታት የእምነት ድምፃችንን ከፍ አድርገን መቃወም መቻል አለብን። የራሔልን እንባ አይቶ የወገኖቿ የእስራኤልን እንባ ያበሰ አምላካችን የእኛንን ወገኖች እንባቸውን ያብስልን፣ ያዘኑትን ያጽናናልን፣ የደከሙትን ያበርታልን፣ ልባቸው ለተሰበረው ልባቸውን ይጠግንልን፣ የተወሰደብንን ሰላማችንንና ፍቅራችንን እግዚአብሔር ይመልስልን፣ አገራችንን እና ወገኖቻችንን ሁሉ ሰላም ያድርግልን። የማይሳነው አምላክ ስለ እናቱ ስለ ቅድስተ ቅዱሳንና ስለ ወዳጆቹ ቅዱሳን ሁሉ ብሎ የንስሐ ዘመን ጨምሮልን በሰላምና በሕይወት አቆይቶ የሚቀጥለውን ብርሃነ ትንሣኤውን እንድናይ ይፍቀድልን። አሜን። ከአውደ ጥናት